Captain Ibrahim Traoré was appointed president of Burkina Faso on Wednesday. እኛ ምንድነው የጎደለን? ቢጃይ ትራውሬና ቢጃይ በቡርኪና ፋሶ Less than 9 months, the spokesman for the የምዕራብ አፍሪካ ሀገራት ሎሌ መንግስት በቃን ብለው ብዙዎቹ ከምዕራባውያን ነፃ የሆነ መንግስትን መስርተዋል። አመጣጣቸው በኃይል ቢሆንም ህዝባቸውን ለመቀየር የሚያደርጉት ጥረትን ለተመለከተ አፍሪካ ተስፋ አላት ሊል ይችላል። በተለይም በቶማስ ሳንካራ የምትታወቀው ቡርኪና ፋሶ በአዲሱና በወጣቱ መሪዋ ኢብራሂም ትራውሬ መሪነት ነፃ ለማውጣት ከፍተኛ ትንቅንቅ እያደረገች ነው። በተፈጥሮ ሀብት እጅግ በጣም የበለጸገችው ቡርኪና ፋሶ በአንድ እጇ ሃይማኖት ወለድ ጽንፈኛ ቡድኖችንና ምዕራባውያንን እየታገለች በሌላ እጇ ደሃ ህዝቧን ነፃ ለማውጣት እየተናነቀች ነው። ከሰሞኑ ታዲያ በበጎ አድራጎቱ በኢትዮጵያውያን ዘንድ ተወዳጅነትን ያተረፉት ባለሀብት ቢጃይ ናይከር ከኢብራሂም ትራውሬ ጋር ተገናኝተው በቡርኪና ፋሶ ማሽነሪዎችን ለማምረት ተፈራርመዋል። ስምምነቱ ምንድነው? ቢጃይ ናይከርስ ማን ናቸው? አብራችሁን ቆዩ። ቢጃይ ናይከርን ብዙ ሰው በተለይም የማህበራዊ ሚዲያ ተጠቃሚዎች ያውቋቸዋል። በፌስቡክ ጀማሪ ስራ ፈጣሪዎችን ለማበረታታት ሐሳብ አወዳድረው 100,000 ብር ይሸልማሉ። በዚህም በርካታ ወጣቶችን ትንሽ የራሳቸውን ቢዝነስ እንዲጀምሩ አበረታተዋል። ብዙ ወጣቶች ለዚህ ውድድር ሲሉ ብቻ እንኳን ምን መስራት እንዳለባቸው አሰባስበዋል። በውድድሩ ተሳትፎ የተበለጡት ያቀዱትን በወዳጅ ዘመድ እገዛ ስራቸውን ጀምረዋል። ኢንጂነር ቢጃይ ነሬሽ ናይከር የግሎባል ኢንተርፕረነር ቢጃይ ኢትዮ ኢንዱስትሪያል ኤንድ ኢንጂነሪንግ ሶሉሽን የተሰኘ የሀገር በቀል ማሽኖች አምራች ድርጅት ባለቤት ሲሆኑ በኢትዮጵያ ቴሌቪዥን የሚተላለፈው ነጋ ድራስ የተሰኘ የሥራ ፈጠራ ውድድር ዳኛም ናቸው። ከታዋቂው የህንድ ባለሀብት የሚወለዱት ቢጃይ በሀገር ውስጥ በርካታ የሥራ ዕድሎችን ፈጥረዋል። ከሰሞኑ ደግሞ ከሀገር ውጪ በማምራት በተፈጥሮ ሀብት እጅግ የበለጸገች ናት በምትባለው ቡርኪና ፋሶ ማሽን ለማምረት ስምምነት ተፈራርመዋል። ወጣቱ መሪ ኢብራሂም ትራውሬም ተቀብለው አስተናግደዋቸዋል። ብዙዎች የወጣቱን መሪ ትጋት አድንቀዋል። አንድ የወረዳ አስተዳዳሪ ለማግኘት እንኳን ሳምንታት ደጅ በሚጸናበት ሀገር የሚኖሩት ኢትዮጵያውያን ወጣቱ ባለሀብት ከትራውሬ ጋር ቆመው ሲያዩ ተገርመዋል። ቢጃይ ከሳምንቱ በኋላ በፌስቡክ ገጹ ባሰራጨው መልእክት የቶማስ ሳንካራ ሀገር ቡርኪና ፋሶ ከሆኑት ፕሬዝዳንት ካፕቴን ኢብራሂም ትራውሬ ጋር የማሽነሪ ማምረት ስምምነት አድርገናል ብለዋል። ፋብሪኬሽን ኢንጂነሪንግ ኢንዱስትሪያላይዜሽንን፣ ግብርናን፣ ኢንዱስትሪን፣ ስማርት ፋርሚንግን ወዘተ ያሳልጣል ያለው ቢጃይ የዛሬ 100 ዓመት የተሰራን የመኪና ሞተር አሁን አፍሪካውያን እንዴት መስራት ያቅታቸዋል? አፍሪካ በማሽን ራሷ ለምን አልቻለችም? እንዴት አፍሪካ የራሷን ሪሶርስ እየላከች ከውጭ ማሽን ተሰርቶላት ይመጣል? ምን ጎደለን? ሐሳብ፣ ሀብት፣ ክህሎት ምን ሲልም ይጠይቃል። በእርግጥ ይህ ጥያቄ ዘመናት የአፍሪካውያን ጥያቄ ነው። የነቁት ሁሉ የሚጠይቁት ጥያቄ ነው። ለምንድነው የማናድገው? ለምንድነው ይህን ሁሉ የተፈጥሮ ሀብት ይዘን የማንለወጠው? ለምንድነው ከጦርነት አዙሪት የማንወጣው? ለምንድነው የማናድገው? ከረሃብተኝነት፣ ከችጋር፣ ከተረጅነት ነፃ የማንወጣው ለምንድነው ሲሉ ይጠይቃሉ። ይህን ጥያቄ ለመንግስታቱ ማቅረብ ክልክል ነው፣ ያስመታል። አፍሪካውያኑ ራሳቸው ጠይቀው ራሳቸው መልሰው ኑሯቸውን ይቀጥላሉ። ቢጃይ የገረመው የዛሬ 100 ዓመት የተሰራን ሞተርኛ ለመስራታችን ነው። ይህ በእርግጥ ትክክለኛ ቁጭት ነው። ግን ከ3000 ዓመት በፊት እናርስበት የነበረውን ሞፈርና በሬ እስከ ዛሬ አለመቀየራችን ደግሞ ከዚህም በከፋ አንገት የሚያስደፋ ነው። ቢጃይ ምናልባት ኢትዮጵያዊ ቢሆንም እንደ አፍሪካ አስቦ ምን ጎደለን ብለዋል። በተግባርም ቡርኪና ፋሶ ድረስ ሄደው ማሽን ለማምረት ተስማምተዋል። የቢጃይ ኢትዮ ኢንዱስትሪያል እና ኢንጂነሪንግ ሶሉሽን ባለቤትና ስራ አስኪያጅ የሆነው ቢጃይ ለአፍሪካ የሚያስፈልጋትን የተረዱ ይመስላል። እናም እድሉን ላመቻቸላቸው ቡርኪና ፋሶ መዋለ ንዋያቸውን ሊያፈሱላት ሄደዋል። አብዱልቃድር ኑረዲን የተባሉት በኢኮኖሚ ጉዳዮች ላይ መጽሐፍትን የጻፉና በማህበራዊ ትስስር ገጾች ጭምር ጠንከር ያሉ ኢኮኖሚ ተኮር ትንተናዎችን የሚያቀርቡት ግለሰብ ስለ ቢጃይ የቡርኪና ፋሶ ስምምነት ያላቸውን አስተያየት እንዲህ ሲሉ ነበር የገለጹት። አምና እዚሁ መካከለኛውና ምዕራብ አፍሪካ ሀገራት አካባቢ ካለ የአንዱ ሀገር ፕሬዝዳንት ዋና አማካሪ ጋር ድንገተኛ የዘመድ ትውውቅ ገጥሞን ረጅም ደቂቃዎች አውርተን ነበር። ከ470 አይነት በላይ ማዕድናት አሉን። ሀገራችን ለእርሻ ምቹ ነው። የውጭ ምንዛሬ መንገዶች አያሳስብህ። የብዙዎች ትልቁ ስጋት ደህንነት ነበር። የሩሲያ ወታደሮችን አስገብተናል። ደህንነቱን እንዳያሰጋችሁ ኑልን ብሎኝ ነበር። የራሴን የቤት ሥራ ለመስራት ቆየሁ የሚሉት አብዱልቃድር ጥሩ እርሱ የሚላቸው ነገሮች እኛም አሉ።
ግን እኛ እርስ በርስ እየተዋጋን በጥቃቅን መመሪያዎች እየተንገላታን በምቀኝነት እየተጠላለፍን ለውጭ አልጋ ለቤት ቀጋነ። እኔ እዛ ብሄድ በአጀብ በእንግሊዘኛው ከፕሬዝዳንትነቱ ተነስቼ ወደ ታች ልወርድ እችላለሁ። በተቃራኒው ግን የሀገሪቱ ዜጎች በሀገራቸው ቋንቋ ሆኖ እንኳ እየተጠላለፉ ዳገት ነው የሚወጡት። በዚህ የህሊና ግጭትና በሀገር የምስቅልቅል እያዘንኩ ከረምኩ። ወንድሜ ቢጃይ ናይከር ከኢትዮጵያ እዛ መሄዱ እንደቀላል አትዩት። ትልቅና ፈጣን ጭንቅላት ያለው ወንድማችን ነው። እንደ ኢንቨስተር ብቻ ሳይሆን እንደ አምባሳደር የምንየው። አምባሳደሮቻችን ሁሉ የኢንቨስትመንት ዕውቀት ያላቸው መሆን አለባቸው። በእርግጥ ቢጃይ በትክክል የንግድ ሰው ነው። ለስራው ትተነው እንኳን ከኋላ የመንግስት ደጀን ይፈልጋል። ምክንያቱም እዚያ ሰፈር ተዝቋል አልቅ ያለ ሀብት አለ። የዓለም ኃይሎች አፍሪካ ላይ ናቸውና ሲሉ ቢጃይን መንግስት አለው ሊለው እንደሚገባ ይመክራሉ። በእርግጥ ቢጃይ ለምን ይህን ስራ ሀገር ውስጥ አይሰራም የሚሉ አሉ። ሆኖም ቢጃይ ተመሳሳይ ስራዎችን እዚህም ይሰራሉ። እዚህም ማሽን ያመርታሉ። ከህንዳዊው ዓለም አቀፍ ነጋዴ አባታቸው ያካበቱት ልምድ ቀላል እንዳልሆነ የሚገልጹት ኢንጂነር ቢጃይ ነሬሽ ናይከር በአሁኑ ወቅት በኤቢሲ በሚተላለፈው የሥራ ፈጠራ ውድድር ዳኛ የዓመቱ የበጎ ሰው ሽልማትን ጨምሮ በርካታ እውቅናዎች ያገኙ ሲሆን በተለይ ከቅርብ ጊዜ ወዲህ በፌስቡክ የትስስር ገጽ አዲስ የሚባል ባህል በመጀመር የንግድ ሐሳብ ኖራቸው የመነሻ ገንዘብ ላጠራቸው ወጣቶች ሐሳባቸውን በማወዳደር ነፃ ፍሬ ፈንድ የተሰኘ የ100,000 ብር ሽልማት ለአሸናፊዎች በመሸለም ሐሳባቸውን እውን እንዲያደርጉ ብዙዎችን እያገዙ ሲሆን በርካታ ማህበራዊ ኃላፊነትን እየተወጡ በመሆኑ ለሌሎች ባለሀብቶችም ምሳሌ መሆን የሚችሉና ሊመሰገኑ የሚገባቸው ባለሀብት ናቸው። ተወዳዳሪዎች የሥራ ሐሳባቸውን አቅርበው በማህበራዊ ገጾች በፌስቡክ እና በዳኞች በሚያገኙት ድጋፍና ድምጽ አሸናፊ ሲሆኑ ለሥራ ማስጀመሪያ ወይም ሲድ መኒ 100,000 ብር ከአቶ ቢጃይ ኪስ ያገኛሉ። አቶ ቢጃይ በስማቸው የተሰየመ ቢጃይ ኢትዮ ኢንዱስትሪና ኢንጂነሪንግ የተባለ ድርጅት መስራችና ስራ አስፈጻሚ ናቸው። በ2015 ዓ.ም በንግድ ሥራ ዘርፍ የበጎ ሰው ሽልማት አሸናፊ የነበሩት አቶ ቢጃይ በድርጅታቸው ሥራ ያልያዙ ወጣቶችን ያሰለጥናሉ። ለወጣቶች የሚሰጡትን የተግባር ስልጠና እንዲሁም ሥራ መጀመሪያ ገንዘብ ማህበራዊ ኃላፊነታቸውን የሚወጡበት መንገድ እንደሆነ ይናገራሉ። እኔ 100,000 ብር የምሰጠው ዘር ነው። ዘር ለገበሬ ሲሰጥ ማሳውን ይዘራዋል እንጂ አስፈጭቶ አይበላውም። ማሳውን የምትዘሪበት ደግሞ ከምታፍሹ ምርት ትንሹን ነው እና ዝቅተኛውን ነው። ስለዚህ እኔ ዘር ነው የሰጠሁት። ይሄ ፈንድ የዘር ፈንድ ነው ማለት ነው። ስለዚህ ያ ሰው ከእናቱ ከማህበረሰቡ ከሌላ ሰው ጨምሮ ሐሳቡን ሊያደርግበት ይችላል ወይም በራሱ ሊሰራበት ይችላል በማለት ስለሚሰጡት ፈንድ ለቢቢሲ ተናግረዋል። የውድድር ጥሪው በተለያዩ ቋንቋዎች የሚወጣ ሲሆን ጾታን ለማመጣጠንም ለሴቶች ብቻ ውድድር ያካሂዳሉ። ፈንዱ ብድር ኢንቨስትመንት ወይም ስጦታ ሲል በአንድ ወቅት ቢቢሲ የጠየቃቸው አቶ ቢጃይ ናይከር ስጦታ ነው ሲሉ መልሰዋል። በአጠቃላይ ውድድሩ መነቃቃትን ፈጥሯል የሚሉት አቶ ቢጃይ 20,000 የሚሆኑ ተወዳዳሪዎች ፈንዱን ለማግኘት እንደሚያመለክቱ ገልጸዋል። ከጦርነትና ከበሽታ ማለትም ከኮቪድ-19 በኋላ አብዛኛው ሰው ትራውማ ወይም የአእምሮ ቁስለት ላይ ነው ያለው። ወደ ስራ የሚገባበት ፍላጎቱ ይቀንሳል። ስለዚህ ፈንዱ ሌላ ሐሳብ እንዲያስቡ ማድረግ ነው አንዱ ዓላማው በማለት ውድድሩን እንደማነቃቂያ ያዩታል። ቢጃይ አሁን በቡርኪና ፋሶ ውስጥ ማሽነሪዎችን ለማምረት ተፈራርመዋል። የቡርኪና ፋሶ መሪ ኢብራሂም ትራውሬ ዳግም ቶማስ ሳንካራን እየሆኑ ይመስላል። አስተያየት ሰጪዎችም አዲሱ የአፍሪካ ሳንካራ እያሉ ያወድሷቸዋል። የቀድሞ የቡርኪና ፋሶ ቅኝ ገዢዋን ፈረንሳይ ከሀገራቸው ያስወጡት የ34 ዓመቱ መሪ በ2022 በተደረገ መፈንቅለ መንግስት ስልጣን መያዛቸው ይታወሳል። ለ5 ዓመት ስልጣናቸውን ያራዘሙት ትራውሬ ቡርኪና ፋሶን የተረጋጋች ሀገር ለማድረግ ከፍተኛ ትግል ላይ ይገኛሉ። ቡርኪና ፋሶ ከቶማስ ሳንካራ በኋላ ትክክለኛ መሪ አግኝታለች እየተባለላት ነው። ቶማስ ሳንካራ ለቡርኪና ፋሶ ብቻ ሳይሆን ለአፍሪካ ብርሃን የነበረ መሪ ነበር። በስልጣን ላይ የቆየው ለጥቂት ጊዜ ሲሆን በአንድ ሳምንት ውስጥ ብቻ 2.5 ሚሊዮን ሕፃናትን የማጅራት ገትር የወባና የኩፍኝ ክትባቶችን እንዲወስዱ ያደረገ 13% ድረስ ተንኮታክቶ የነበረውን የትምህርት ዘርፍ በ4 ዓመታት ብቻ ወደ 73% ሽቅብ ያስተኮሰ መሬትን ከባላባቶች ነጥቆ ለገበሬዎች በመስጠት የስንዴ ምርትን በሄክታር 1700 ኪሎ ግራም ተነስቶ 3800 ኪሎ ግራም በሄክታር ማፈስ ያስቻለ ነበር። በስልጣን በቆየባቸው ጥቂት ዓመታት ብቻ በረሃማነትን ለማጥፋት 10 ሚሊዮን ዛፎችን ያስተከለ፣ የውጭ እርዳታን በተመለከተ የሀገሪቱን ዜጎች የሚመግባችሁ ከላይ ይታዘባቸዋል፣ አርፋችሁ በሀገራችሁ አምርቱም ያለ ቆፍጣና መሪ ነበር። የሀገሩንም ስም ከዘ ሪፐብሊክ ኦፍ አፐር ቮልታ ወደ ቡርኪና ፋሶ የቀየረ፣ ቡርኪና ፋሶ ትርጉሙ የቀና ሰዎች ሀገር ማለት እንደሆነ ልብ ይሏል። ምስጋና ለእርሱ አመራሪውንና በ3 ወራት ውስጥ ብቻ 35,000 ቡርኪና ፋሶውያን ማንበብና መጻፍ እንዲችሉ አድርጓል።
ቶማስ ሳንካራም ልክ እንደ ኢብራሂም ትራውሬ በመፈንቅለ መንግስት ነበር የመጣው። ቶማስ ለሴቶች አባትም ነበር። በዝምታቸው ውስጥ ያለ የሴቶች ህመም ይሰማኛል የሚለው ቶማስ የሴት ልጅ ግርዛትን ከለከለ። ከአንድ በላይ ማግባት አይቻልም ሲል ደነገገ። የወሊድ መቆጣጠሪያን በገፍ አስተዋወቀ። በመንግስቱ ውስጥም በርካታ ሴቶችን የስልጣን ባለቤት አደረገ። የቀድሞ ገዢዎቻቸው አፐር ቮልታ እያሉ የሚጠሯትን ሀገሩን የቀና ሰዎች ሀገር የሚል ትርጉም ባለው ስያሜ ቡርኪና ፋሶ ተብላ እንድትጠራ አደረገ። ጸደቀ። የቅንጦት የነበሩ የባለስልጣናቱና የሚኒስትሮችን መኪኖች ሸጦ ረከስ ያሉ መኪኖች ገዛላቸው። ፓን አፍሪካኒስትነቱን በግልጽ የሚያሳዩ ቀስቃሽ ንግግሮችን በየመድረኩ አሰማ። የምዕራባውያንን ኢምፔሪያሊዝም ደጋግሞ ተቸ። የሚያበላችሁ ይገዛቸዋል ይል ነበር ሳንካራ። እንደውም አፍሪካውያን በአይኤምኤፍ እና መሰል ድርጅቶች የሚሰጣቸውን ብድር መልሰው መክፈል የለባቸውም ሁሉ የሚል አቋም ነበረው። ትላንት በቅኝ ግዛት ያደህዩን ዛሬ በብድር የሚያስሩንም የትላንት ቅኝ ገዢዎቻችን ናቸው። የዛሬ ድህነታችንም ተጠያቂዎች እነሱ ናቸው። ዛሬ የሚያበድሩን ገንዘብ ላለፈ ጥፋታቸው ካሳ እንጂ እየከፈልን በድህነት ጎዳና የምናዘግምበት ምንም አይነት ምክንያት የለም የሚል ሐሳብ ነበረው ቶማስ። ኢምፔሪያሊዝም በጠመንጃ ብቻ ሳይሆን የብድርና እርዳታ በለበሱ ጃኬቶችም ይመጣሉ ብሎ ያምን ነበር። ቶማስ ሁለት ህልሞች ነበሩት። አንዱ የሀገሩን ህዝቦች ድምጽ በጠራ ቋንቋ ማስተጋባት ሲሆን፣ ሁለተኛው ምዕራቡ ዓለም የሶስተኛው ዓለም ሀገራት ብሎ የዳቦ ስም ለሰጣቸው ህዝቦች መቆም ነበር። መቼም ሁሉ እንደ ልብ ሰምሮ አይገኝ ነገር ሲሆን፣ በአብዮተኛነቱ በብዙዎች ዘንድ የተወደደው ቶማስ በወግ አጥባቂዎችና እጅግ ባህላዊ መንገድን በሚከተሉት ዘንድ ግን መጠላቱ አልቀረለትም። እንደ አውሮፓውያን አቆጣጠር በ1987 በትግል ጓዱ በብሌዝ ኮምፓውሬ የተመራ መፈንቅለ መንግስት ተካሄደበት። የቶማስም ሞት ከሌሎች 12 ባለስልጣናት ጋር ሆነ። ቡርኪና ፋሶ ጀግናዋን በላች፣ አብዮት ልጇን በላች። አሁን ቶማስ ዳግም ኢብራሂም ትራውሬን ሆነው ተወልደዋል። ይቅናው። አበቃን። መልካም ጊዜ ተመኘን።